ጅማ ዩኒቨርሲቲ ስፔሻላይዝድ ሆስፒታል የተመሰረተው የኢጣሊያ ወታደሮች ኢትዮጵያ ኦሮሚያ ክልል ጅማ ከተማን በተቆጣጠሩ ጊዜ የወታደሮች የሕክምና መስጫ እንዲሆን ተብሎ በመታሰብ በ1930 ዓ.ም የተመሰረተ ሲሆን የኢትዮጵያ መዲና ከሆነችው ከአዲስ አበባ በደቡብ ምዕራብ አቅጣጫ በ350 ኪሎ ሜትር ርቀት ላይ ይገኛል። ይሁን እንጂ የኢጣሊያን ቀይ ገዢዎች ኢትዮጵያን ለቀው ከወጡ በኋላ የኢትዮጵያ ጦር መሪ በሆነው ስም ተሰይሞ ራስ ደስታ ዳምጠው ሆስፒታል ተብሎም ሲጠራ ቆይቷል። በኋላም በደርግ ዘመነ መንግስት ጅማ ሆስፒታል ከደርግ አገዛዝ በኋላም ስሙ ተቀይሮ አንጋፋ በሆነው በጅማ ዩኒቨርሲቲ ስር የሚተዳደር ሲሆን ጅማ ዩኒቨርሲቲ ስፔሻላይዝድ ሆስፒታል በመባልም ይታወቃል። ሆስፒታሉ የጅማ ዩኒቨርሲቲ ባለቤት ከሆነ በኋላ ከሕክምና ተቋም በላይ ለአካባቢው ማህበረሰብ ወሳኝ ግብዓት ሆኖ የሚያገለግል የእንቅስቃሴ ማዕከል ሆኗል። የጅማ ዩኒቨርሲቲ ስፔሻላይዝድ ሆስፒታል ብቁ የሆኑ የጤና ባለሙያዎችን በማብቃት ደረጃም ግንባር ቀደም ሆኖ ይገኛል። የጅማ ጤና ሳይንስ ኢንስቲትዩት በ1975 ዓ.ም ሲቋቋም በዘርፉ የነበረውን የሰው ኃይል እጥረትን ለመቅረፍ ትልቅ ድርሻ እንደሚኖር ታምኖበት ነው። እንደተጠበቀውም የጅማ ጤና ሳይንስ ለሀገሪቱ በጤናው ዘርፍ ለመጀመሪያ የሆኑ የተለያዩ የስልጠና ፕሮግራሞችን ማስተዋወቅና ማስተማርም ችሏል። በብዙ ነገር ጀማሪ ነን። ነርሲንግ ስኩል አንጋፋ ነው ጅማ ዩኒቨርሲቲ ላይ ያለው። በተለይ በግራጁዌት ደረጃ የተጀመረው ፖስት ቤዚክ የሚባሉ ፕሮግራሞች አሉ። እነሱን በመጀመር አንጋፋ ነን። የመጀመሪያ ነርስ ዲግሪ፣ የመጀመሪያ የአካባቢ ጤና ዲግሪ፣ የመጀመሪያ የላቦራቶሪ ዲግሪ እያለ ብዙዎቹ ጤና መኮንንም ጎንደር ተጀምሮ ከተቋረጠበት በኋላ መልሶ ኢትዮጵያ ውስጥ እንደገና ያስጀምረው ጅማ ነው። ስለዚህ የጤና ሳይንስ ትምህርት ማዕከሉ እምብርቱ ነው። ከዚህ በኋላ ሄዶ ነው አሁን የምታዩት በየቦታ ዲግሪው የተከፈተው። የጤና መኮንን ፕሮግራሞችን ፓዮኒር አድርገናል። አሁን ትልቅ ደረጃ ያደረሰንና ትልቅ ምርታ እያሳየ ያለው የባዮሜዲካል ኢንጂነሪንግ እኛ ነን የጀመርነው። ኢቭን ዴንቲስትሪ እኛ ነን የጀመርነው በሀገር ደረጃ ማለት ነው። በእነዚህ ዘርፎች ለጤናው ሴክተር ትልቅ የሰው ኃይል አበርክቶትም አድርገናል። የጅማ ዩኒቨርሲቲ የጤና ሳይንስ ኢንስቲትዩት ከምስረታው ጀምሮ የሰነቀው ዓላማ የማህበረሰብን ችግር ለመቅረፍ የሚችሉ ባለሙያዎችን ማፍራትና ምርምሮችን መስራት ነው። ለዚህ ደግሞ በማስተማርና በምርምር ስራዎቹ ህብረተሰብ አቀፍ የሆኑ አካሄዶችንም ተከትሏል። ጅማ ጤና ሳይንስ ሲቋቋም ማህበረሰቡን ማዕከል ያደረገ ነው። ስለዚህ ጅማ አንዱ የሚታወቅበት ነገር መታወቂያው ፍልስፍናው ማህበረሰብ አቀፍ ትምህርት ነው። በማህበረሰብ ውስጥ ነን የሚለው የሚያመላክተው ያ ነው። ተማሪዎቻችን በማህበረሰብ ውስጥ ናቸው። ማህበረሰብ ውስጥ ይማራሉ፣ ማህበረሰብ ውስጥ ያገለግላሉ፣ የማህበረሰቡን ችግር ለመፍታት ይለማመዳሉ። በጅማ ጤና ሳይንስ ኢንስቲትዩት የተጀመረው የጅማ ዩኒቨርሲቲ የሕክምና ትምህርት ዛሬ በዚህ በደቡብ ምዕራብ ኢትዮጵያ ትልቅ በሆነው የሕክምና ማዕከል ይሰጣል። መጀመሪያ በክልል ጤና ቢሮ ስር ነበረ። በኋላ ወደ ጅማ ዩኒቨርሲቲ እንትን ብሎ ጅማ ዩኒቨርሲቲ ሜዲካል ሴንተር ሆኗል። ይህ ቀደም ሲል የጅማ ሆስፒታል በመባል የሚታወቅ የሕክምና ማዕከል በይዘት በጥራትና በአገልግሎት ሰፍቶ የጅማ ዩኒቨርሲቲ ስፔሻላይዝድ ሆስፒታል ሆኖ የጅማን ማህበረሰቦችንና አካባቢዎችን እያገለገለም ይገኛል። ቲቺንግ ሆስፒታል ወደ ጅማ ሜዲካል ሴንተር ካደገ በኋላ ብዙ አዳዲስ ኢኩዊፕመንቶች፣ አዳዲስ የሕክምና ዘርፎች ላይ ሰብ ስፔሻሊቲ ደረጃ ስልጠናም ብቻ ሳይሆን ሰርቪስም ለመጀመር ሰፊ እቅድ ይዞ እየሰራ ያለ ነው። መጀመሪያ ላይ የሚሰጣቸው አገልግሎቶች ውስን ነበሩ። በኋላ ላይ ግን የራሱ የሆነ ስፔሻሊስቶችን በደንብ በመቅጠር እዚሁ የስፔሻሊቲ ፕሮግራሞች እንዲጀመሩ ሆነው በተለይ ከ98 2000 ወዲህ ስፔሻሊቲዎች እንዲስፋፉ ተደርገዋል ማለት ነው። ይህንን ጅማ ሜዲካል ሴንተር የመማሪያ ሆስፒታል ሜዲካል ቱሪዝም ታርጌት ያደረገ ወይም ያንን ራዕይ ይዞ እንዲሰራ እንዲቀናጅ ነው ያደረግነው። ኢንዲያ፣ ታይላንድ እየሄደ የሚታከመውን ሰው እዚሁ መታከም የሚችልበት ራዕይ ይዞ ስፔሻላይዜሽን ሰብ ስፔሻላይዜሽን ፕሮግራሞችን ፓዮኒር በማድረግ በዚህ ራዕይ እየሰራን ነው። ሰብ ስፔሻሊቲዎችን እያስፋፋን የካንሰር ሕክምና ማዕከል
አለን። ራዲዮቴራፒ ይባላል የጨረር ሕክምና እሱን መስጠት የሚችል ማሽኑም አለ፣ ኢንፍራስትራክቸሩም አለ። እሱና ወደ ስራ እያስገባን ነው። ስለዚህ በካንሰር ሕክምና አንድ የልዕቀት ማዕከል እንሆናለን። ጅማ ዩኒቨርሲቲ ስፔሻላይዝድ ሆስፒታል ከማህበረሰቡ ጎን የቆመ ሲሆን ለማህበረሰቡ ምን አይነት እንክብካቤና አገልግሎት እንደሚሰጥ የሆስፒታሉ ነርሶች እንዲህ ሲሉም ይናገራሉ። ማንኛውም በተፈጥሮ ሆነ በሰው ሰራሽ ምክንያት አካላቸው የተኮማተረ መስራት ያልቻሉት ሁሉ እዚህ ይስተካከልላቸዋል። ለምሳሌ ተቃጥለው ቤት እጃቸው እንደዚህ ኮማተረ የቀረ እንደዚህ ሆኖ የቀረ ሁሉም እዚህ ይስተካከልላቸዋል ማለት ነው። ያ ደግሞ ከተለያዩ ባክቴሪያዎች ጸድተው ቁስላቸው ቶሎ ተሽለው ወደ ቤታቸው እንዲሄዱ የሚደረግ ሕክምና እንሰጣለን። በተለይም ድንገተኛ ክፍል ላይ ያለው እንክብካቤ በአጋጣሚ የተጎዱትን ወገኖቻችንን ህይወታቸውን ለመታደግ የሚያደርጉት የአምቡላንሶች ፍጥነትና የነርሶች ርብርብ የሚደንቅም ነው። ድንገተኛ ክፍል ብዙውን ጊዜ አስቸኳይ የሕክምና እርዳታ ለሚያስፈልጋቸው ታካሚዎች የመጀመሪያ የመገናኛ ነጥብ ነው። ጅማ ዩኒቨርሲቲ ስፔሻላይዝድ ሆስፒታል የአካባቢዎችን ማህበረሰብ ከዛም አልፎ የጎረቤት ክልሎችን ማህበረሰብ የኢኮኖሚ ችግር ግምት ውስጥ በማስገባት ህዝቦችን ተመጣጣኝ በሆነ ዋጋና ምቹ በሆነ መንገድ አገልግሎት እየሰጠ የሚገኝ ሲሆን ስለ አገልግሎቱ ያዩት አስታማሚዎችና በማገገም ላይ ያሉት ታካሚዎች ይናገራሉ። ስሜ የኔ ምትኩ ከበደ ይባላል። የመጣሁት ከቦንጋ ነው። እንደ ግል አስታማሚነት ለእናቴ የተሰጠኝ አገልግሎት በጣም ደስ የሚል አገልግሎት ሰጣት። እንደ ግል ነው። በጣም አንድ ወር ከምናምን ቆይተናል። እዚህ ባለው አገልግሎት ከምግብ ችግር ውጭ ሌላ ችግር አላጋጠመም። ምግቡ ግን ሰርቪስ ደስ አይደለም። አንበላም። ኦልሬዲ ተቀብለ ሌላ ሰው ነው የሚይዘው። ከዛ ውጭ ምንም አይነት ችግር አላጋጠመም። ትሪትመንቱም አሪፍ ነው። የሚያደርጉት ሕክምና ኦፕሬሽን ነው ገባችው። ኦፕሬሽኑ በሰላም ሁኔታ ተጠናቋል። ደስ በሚል ሁኔታ ተጠናቀቀ። ዩኒቨርሲቲ ሕክምና ማዕከል በተለያዩ የሕክምና ዘርፎች ማለትም በካንሰር፣ በልብ፣ በማህፀን ካንሰር፣ በአንጎል፣ በኒውሮ ሰርጀሪ፣ በእናቶችና ህፃናት የወሊድ ክትትል ሕክምና፣ በሌሎችም ሕክምና ዘርፎች ልምድ ባላቸው ከስፔሻሊስት ጀምሮ እስከ ሰብ ስፔሻሊስት ድረስ ባሉ ሐኪሞች አገልግሎቶችን እየሰጠ የሚገኝ የጤና ተቋም ነው። በተጨማሪም የካንሰር ኦፕሬሽን እና የጨረር ሕክምና አገልግሎት እንዲሁም ከተመላላሽ እስከ መደበኛ ታካሚዎችን በተመጣጣኝ ዋጋና በልዩ እንክብካቤ በመስጠት ለምንጊዜም ተግባሩ ነው። በቴክኖሎጂ ደረጃም አሉ የተባሉ የካንሰር፣ የልብ ህመም መመርመሪያ መሳሪያዎች፣ የኦክስጅን ማምረቻ ማሽኖች እንዲሁም በውጭ ሀገራት ብቻ ሊገኙ የሚችሉ ነገር ግን ኢትዮጵያ ኦሮሚያ ጅማ ዞን ጅማ ዩኒቨርሲቲ ስፔሻላይዝድ ሆስፒታል በተለያዩ የውጭ ድርጅቶች ጋር በመግባባት እቃዎችን በማስገባት ብቁ የሆኑ የሕክምና አገልግሎት እየሰጠ ይገኛል። ብዙ ሆስፒታሎች አቅማቸው የሚፈትናቸው በድንገተኛ አደጋ ጊዜ የትራንስፖርት እጥረት ነው። በዚህ ጉዳይ ግን ጅማ ዩኒቨርሲቲ ስፔሻላይዝድ ሆስፒታል ዘመናዊ አምቡላንሶችን በኮሪያ ዓለም አቀፍ ድርጅት ጋር በመተባበር ብዙ አምቡላንሶችን በማስገባት የጅማን ማህበረሰብ የድንገተኛ ታካሚዎችንና የወላዶችን የትራንስፖርት ችግር ቀርፏል። ባለቤትነቱ ለጅማ ዩኒቨርሲቲ ከሆነ በኋላ በፍጥነት እያደገ ያለውን የሆስፒታሉን አገልግሎትና የማስተማር ሚናውን የተረዳው የፌዴራል መንግስት ከመስከረም ወር 2015 ዓ.ም ጀምሮ ተግባራዊ የሚሆን አዲስ እና ደረጃውን የጠበቀ ባለ 600 አልጋ ሆስፒታል ለመገንባት አቅዶ እየተንቀሳቀሰም ይገኛል። ጅማ ዩኒቨርሲቲ ስፔሻላይዝድ ሆስፒታል አሁን ባለበት ወቅት በደቡብ ምዕራብ ክፍል አካባቢዎቹ ወደ 15000 የሚጠጉ ታካሚዎች፣ 160000 ተመላላሽ ታካሚዎች፣ 11000 ድንገተኛ ጉዳት ታካሚዎችና 4500 ወላዶችን በአጠቃላይ በአመት ወደ 15 ሚሊዮን የሚጠጉ ሰዎችን አገልግሎት እየሰጠ የሚገኝ የሕክምና ማዕከል ነው።